ነፍጠኛ ማለት ገዥ ነው፣ ረጋጭ ነው፣ ገዳይ ነው፣ ሀብት የሚዘርፍ መሬት የሚዘርፍ ጭሰኛ የሚያደርግ በአገርህ ላይ ባይተዋር የሚያደርግ ወደ እንስሳነት የሚለውጥ እንደ እንስሳ ታዛዥ ሁን የሚል ሰብአዊ ፍጡርን ወደ እንስሳነት ተለወጥ ብሎ የሚያስገድድ ነው ነፍጠኛ። አማርኛን የሲኖዶስ ቋንቋ ማለት ከትምክህተኞች ተለይቶ የማይታይ ከመጽሐፍ ቅዱስ ትምህርት የራቀ ህዝቦችን በራሳቸው ቋንቋ እንዳይማሩ የሚሰብክ አካሄድ ስለሆነ በኦሮሞ የተጀመረው ቄስ በላይ ነው ማን የሚባሉ የጀመሩት እኔም 100% ነው የምደግፈው። ስለዚህ ትግራይ ውስጥም ከዚህ ውጭ ሌላ ምርጫ ይኖረናል የሚል እምነት የለኝም። የትግራይ ህዝብም የራሱ ቤተ ክህነት መመስረት አለበት።